የእኔና የእህቴ ጸብ አያልቅም። ብዙ ቀን በመጥረጊያ መታኛለች። እኔም ብዙ ቀን በጠጠር ፈንክቻታለሁ። ከምንስማማበት የምንጣላበት ቀን ይበዛል። አንድ ቀን ጫን ያለ ጥል እንጣላና አባታችን ጋር ለክስ እንቀርባለን። አባባ ደግሞ ብልህ አይደለ? ልጆቼ ጥፋተኛውን ለማወቅ አንዳችሁን እጃችሁን አንዳችሁን ደግሞ እግራችሁን ማሰር አለብኝ። እልህ ውስጥ ስለነበርን እኔ እግሬን እህቴ እጇን አሰረንና ፀሐይ ላይ ያስቀምጠን። ከማስቀመጡ በላይ እንዳንንቀሳቀስ ትዕዛዝ ሰጠንና ከፊታችን ቁጭ አለ። ይህኔ ፀሐይዋ እየበረታች ያቃጠለችን ስትመጣ ጉሮሯችን በውሃ ጥም ሲቃጠል አባባን ውሃል ነው። አባባም ውሃውን ከፊታችን ራቅ አድርጎ አስቀመጠውና በሉ ጠጡት አለንና እኔ እግሬ ታስሮ ነበርና መንቀሳቀስ አልችልም ስል ተነጫነጭኩ። እህቴ ደግሞ እጇ ታስሯልና አባባ እጄ ታስሮ በምን ልጠጣ ብላ እሷም አለቃቀሰች። በዚህ መሃል አባባ ትልቅ ምክር መከረን። ልጆች ይህን ውሃ የምትጠጡት ከተፋቀራችሁ ብቻ ነው፣ ያለበለዚያ ግን በጥም ትሞታላችሁ። ስለዚህ ተስማሙ ብሎን ወደ ቤት ገባ። የእኔና እህቴ ጸብ እልህ ብን ብሎ ጠፋ። እሷ እግሯ ባለመታሰሩ ሄዳ ውሃ ያለበትን ኩባያ ተጨንቃም ቢሆን አመጣች። እኔ ደግሞ እጄ ስላልታሰረ እኔ ጠጥቼ እህቴን አጠጣኋት። በዚሁ መሃል ዳግም ላንጣላ ታረቀን። የኔ ቤተሰቦች እንደ ጓደኛ፣ እንደ ቤተሰብ፣ እንደ ሀገር ጭምር ዝቅ የሚያደርገን መጣላታችንና አለመተሳሰባችን ነው። አንዳችንን ስናግዝ ህይወት ይቀላል። የኛ ጥማት ሰላምና ፍቅር ማጣት ነው። ዛሬም የዘረኝነት ሀሩር የፍጥኝ አስሮን እየቀጣን ነው። አንዳችንን ይቅር ካላልን መጠማቱ፣ መቋሰሉ፣ ሞቱ ይቀጥላል። ከተባበርን ግን ትውልድ ይድናል። አሁንም እድላለን። በጥል ሲሆን ትንሿ ነገር ውሃ የመጠጣት ያህል ትከብደናለች። በፍቅር ሲሆን ትልቁ ነገር ትንሽ ሆኖ ይቀለናል። ፍቅር ይቅደም። አመሰግናለሁ።